እና ለመጀመሪያ ስደት የጀመርነው ቤሩት ነበረ እና ቤሩት ላይ በጣም ደስ የምትል ሀገር ናት። ሽማግሌና አሮጊት ነበሩ ደስ የሚሉ በቃ እዛ ስራ አይበዛም ነበረ። ጠዋት በቃ እንደ ኢትዮጵያ ማለት ነው። የመጀመሪያ የስደት ጉዞዬ ኢትዮጵያ ላይ እንደምኖረው ኑሮ ነበረ። ጠዋት 1 ሰዓት ተኩል ምናምን እነሳለሁ። ማታ 3 ሰዓት ምናምን ከዛ ቡና ማፍላት ለእነሱ ብስኩት ማቀራረብ ለአሮጊትና ለሽማግሌው ማለት ነው። ቤታቸውን በሳምንት አንዴ ባጸዳ ነው። 2 ቤት ነው ያለው ግን ብዙም ልጅም ምንም ስለሌለ ታውቃላችሁ ቤሩት ላይ የምትሰሩ እንትን የለም ፋሚሊ ብዛት የለውም። እና ደስ የሚላችሁ በቃ አባት እናት እኔ 3 ነን። በቃ ጽድት አድርገን ምናምን እግር ሰቅለን ነበረ ቲቪ የምናየው። በጋቸው ጥሩ ነው። ይሞቃል በጣም ግን ክረምታቸው ደግሞ በጣም ይበርዳል ታውቃላችሁ። የቤሩት ልጆች የምትሰሩ እዛ ክረምት ላይ እሳት እናነዳለን ምናምን ነገር እሳት እያነደድን እንሞቃለን። በጋ ላይ ደግሞ ውጪ ቁጭ ብለን ነበር የምንዝናናው ጥሩ ነበረ። የመጀመሪያው ፓርት 1 ስደት ማለት ነው። እና እነሱ ጋር ለ3 አመት ነበር የሰራሁት። በቃ ግን ያው ትንሽ ገደላማ ነው ቤቱ እና ከቤት የመውጣት ነገሩ የለውም ብዛት ግን ሱፐር ማርኬት ምናምን ነገር ሄጄ የራሴን ነገር ገዝቼ አይስክሬሜን በልቼ መንገድ ላይ ፏፈሽ እያልኩ እየተዝናናሁ ነበር የምመጣው እና የገጠራማ ስለሆነ ውብ ነው። እንትኑ አካባቢው ማለት ነው። እና በሱ እየሰራን በቃ አመት አለፈ 2 አመት አለፈ። ከዛም 3 አመት አለፈ። ከ3 አመት በኋላ የመጀመሪያም ስለሆነ ናፍቆት ነበረ ወደ ሀገር መመለስ እንዳለብኝ ነገርኩት። ለሽማግሌው ማለት ነው። እነሱ ግን ቀጥለሽ ስሪ ምናምን ብለው አሉኝ። ያኔ ኑሮም ጥሩ ነበር ኢትዮጵያ ላይ የሆነ ነገር መስራት ይቻል ነበረ። ግን በቃ አንዳንዴ አይስተካከልም ብዙ ነገር እና ከዛ በኋላ 3 አመት ከሰራሁ በኋላ መልስ ወደ ሀገር ቤት እና ሀገር ቤት ለመሄድ ተዘጋጀን። ሻንጣ ምናምን ገዛዛን። ልብስ ደግሞ በሞተር ሶሪያኖች ያመጣሉ ያስመርጧችኋል እዛው ትገዛዛላችሁ። ቤሩት በጣም ምርጥ ሀገር ነበረ። ፓርት 1 የስደት ህይወት ክፍል እዚህ ላይ ያበቃል። ፓርት 2 ይቀጥላል። ትከታተሉኝ ሰብስክራይብ አድርጉኝ። ኮሜንት ላይክ ሼር አድርጉ ባካችሁ በጣም እወዳችኋለሁ።